ማይክሮሶፍት ወርድ ላይ አንድ ላይ መሆን ያለባቸው ነገር ግን እንደዚህ ለየብቻ የሰራችኋቸው የተለያዩ ዶክመንቶች ሊኖሯችሁ ይችላሉ ማለት ነው። ለምሳሌ ሪሰርች ላይ ኮንክሉዥን፣ ሜቶዶሎጂ እንደዚሁም ከቨር ፔጅ ብዙ ነገሮችን ለየብቻ በታትናችሁ ትሰሩ ይችላላችሁ። መጨረሻ ላይ ግን ወደ አንድ ለመሰብሰብ በጣም በቀላሉ ማድረግ ትችላላችሁ ማለት ነው። መጀመሪያ ምንድነው የምታደርጉት? ማይክሮሶፍት ወርዳችሁን ትከፍታላችሁ ማለት ነው። ከከፈታችሁ በኋላ እዚች ጋር መጣችሁ ኢንሰርት የምትለዋት ነው የምትነኩት። ከዛ ኢንሰርት ጋር ከመጣችሁ በኋላ እዚች ጋር የምትመለከቷት ኦብጀክት የምትላለች ቀስት ነገር ታገኛላችሁ ማለት ነው። ቀስቷን ስነኩ ቴክስት ፍሮም ፋይል የሚል አማራጭ ነው የምታገኙት። እሱን ትነካላችሁ። ከዛ ቀጥታ እንደምትመለከቱት ወደ አስቀመጣችሁት ይወስዳችኋል። ያው ዴስክቶፕ ሪሰርች በሚል ፎልደር ስር ነው ያስቀመጥኩት ማለት ነው። ከዛ የምትፈልጓቸውን መምረጥ ብቻ ነው የሚጠበቅባችሁ። ለምሳሌ አሁን ኢንትሮዳክሽን እንዲኖረው ፈልጌያለሁ ወይም የሰራሁት እንዲገባ ማለት ነው፣ መርጠዋለሁ። ሜቶዶሎጂ ደግሞ እዚህ ጋር የምትመለከቱት አለ ማለት ነው። ስለዚህ ሁሉንም ትመርጣላችሁ ማለት ነው። እስከ ኮንክሉዥን ያለውን መርጠዋለሁ። ሶስቱን ነው የማስገባው። ከዛ እዚህ ጋር ኢንሰርት የምትል ታገኛላችሁ። እሷን ነው የምትነኩት። ከዛ እንደዚህ በቀጥታ ያስገባላችኋል ማለት ነው። የምታስተካክሉት ነገር ካለ ከዚሁ ላይ ኤዲት ማድረግ ይቻላል። ለምሳሌ ሜቶዶሎጂ የሚለው አዲስ ወረቀት ላይ እንዲሆን የምፈልገው፣ ስለዚህ ኢንተር እያልኩ ማውረድ እችላለሁ ማለት ነው። ሌላውንም እያያችሁ ኤዲት የሚደረግ ካለ መቀየር ትችላላችሁ ማለት ነው። በቀጣይም እንዲህ አይነት ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ላይ ኦኬ ማለት እንደዚሁም ይሄን ቪዲዮ ላይክ፣ ኮፒ ሊንክ በማድረግ አሳውቁኝ። አመሰግናለሁ በጣም ቻው።